እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለይቲ አየሩከ ወድቀ ላዕሌየ ወቀጻእክዋ በጾም ለነፍስየ። ምኩራብ ኮረበ፣ አነጸ፣ ሰራ፣ ኮረብታ ሆነ ከሚል የግዕዝ ግስ የተገኘ ሲሆን ከፍ ያለ ታላቅ የሆነ የሚመለክበት አዳራሽ የሚል ትርጉም ይሰጣል። በመንፈሳዊ ትርጉሙ ስንተረጉመው ግን ተአምልኮ፣ ቤተ ጸሎት፣ ቤተ ጉባኤ ተብሎ ሊተረጎም ይችላል። እስራኤላውያን በሄዱበት ሁሉ ያለ እግዚአብሔርን የሚያመልኩበት የማምለኪያ ስፍራቸው ነው። ጌታ ወንጌልን በስፋት ካስተማረባቸው ስፍራዎች መካከል ምኩራባት ተጠቃሾች ናቸው። ወአንሶ ሰወ እግዚእ ኢየሱስ ውስተ ኩሉ ገሊላ እንዘ ይሜህሮሙ በምኩራባቲሆሙ። አምላካችን ኢየሱስ ክርስቶስ በየምኩራባቸው እያስተማረ በመላው ገሊላ ተመላለሰ ይላል። ወንጌልን ማስተማር ብቻ ሳይሆን ታላላቅ ተአምራትንም በምኩራብ አድርጎ ነበር። እጁ የሰለለችውን ሰው የፈወሰው ያዳነው በምኩራብ ነበር። ቀና ማለት ያቃታትን ያችን ሴት አጎንብሳ ትሄድ የነበረችውን ያችን ሴት ልጅ ሆይ ድካምሽ አልፎልሻል ብሎ የፈወሳት በምኩራብ ነበር።